ጆዬ ለኔ ስሜት አለ ወይስ የለም? መቅዲ እንደዛ ነው የምታስቢው? እኔ ላንቺ ስሜት አለኝ። እኔም ላንተ እኮ ስሜት ስላለኝ ነው እንደዚህ የምሆነው። እንደኔ ግን ተነገረኝ የነበረው ሌላ ነው፣ እያየሁ የነበረው ሌላ ነው፣ አሁን ደግሞ የተፈጠረ ያለው ነገር ሌላ ነው። ስለዚህ እናንተም በሰላም ቪዲዮ መስራት ትችላላችሁ። እኔ ነኝ መሀል ላይ መጣው። ለሁሉም ነገር በጣም ነው የማመሰግነው። በጣም ሰላም እንኳን ስርቆ ይቅርና እያለም የሚናፈቅ ሰው መለየት የደረሰበት ነው የሚያውቀው ህመሙን ስቃይ። ሰላም ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ? እኛ አለን እግዚአብሔር ይመስገን። ሁላችሁም በያላችሁበት ሰላማችሁ ፍቅራችሁ ይብዛ እያልኩኝ ዛሬ በድጋሚ በአዲስ ቪዲዮ መጥቻለሁ። በቀደም የተፈጠረው ነገር አይታችኋል። እኔ እውነት ለመናገር እንደዛ ይፈጠራል ብዬ አልነበረም መቅዲን የጠራዋት። ምክንያቱም እናንተም ናፍቃችኋታል፣ እኔም ናፍቃኝ ነበረ። ሁላችንም ስለናፈቀችን ለዛ ነበር የጠራዋት። ግን አላቅም ያው ከመጣች በኋላ የተፈጠረው ነገር አይታችኋል። ብዙ አለመግባባቶች ነበሩ። በቀላሉ ሶልቭ ማድረግ ይቻል ነበር፣ በቀላሉ መፍታት ይቻል ነበር። ግን ይሄን ያክል እንጃ ያው ስሜታዊ ሆና ስታወራ እኔም ስሜታዊ ሆኜ አውርቼ ምናምን አልተግባባንም ነበረ። ብቻ ግን በዚህ ሁኔታ መቀጠል የለብንም። ቀላል ነገር ነው። እሷ ቪዲዮ ለመስራት ነው፣ እኔ ደግሞ እንድትሰራ ፈልጋለሁ። ስለዚህ ያለፈው ነገር አልፏል። ከዚህ በኋላ መታ ቪዲዮውን ልንሰራ ነው መሆን ያለበት። እስኪ እሱን ነገር በድጋሚ ማውራት ስላለብኝ እኔ እንዴት እንደማስረዳችሁ እውነት ለመናገር ብቻ ግን ዛሬ ሁለቱንም ጠርቻችኋለሁ። ሰላም በጣም ስትጨነቅ ነበረ። የምሬን ነው የምላችሁ። በጣም በቃ እንዴት እኔ እንጃ እኔ ነኝ ምናምን እያለች ሁላ ብዙ ነገር እያሰበች ነበረና እስኪ ዛሬ ሁለቱንም አምጥቼ ሶልቭ ማድረግ አለብን ብዬ ስላሰብኩኝ ነው። ገብቷ ሁለቱም መተው መታረቅ አለባቸው። በቃ እንደ በፊቱ ሆነን መስራት እንችላለን። ለሶስት መስራት ይቻላል በጣም ደስ በሚል ሁኔታ ለዛው ማለት ነው። ይሄንን በማሰብ ነው። ስለዚህ ዛሬ ሁሉንም ጠርቻቸዋለሁ። ይምጡና እዚህ የየራሳቸውን ስሜት እንዲናገሩ አደርጋለሁ። ከሰማው በኋላ ያው አንድ እንድንሆን አደርጋቸዋለሁ ማለት ነው። እንደዚህ ሆኖ መቀጠሉ ምናምን አስፈላጊ ነገር አይደለም። እንደ ህፃን ልጅ ማኩረፍ ማለቱ ምናምን ደስ አይልምና ነገሮች ይፈጠራሉ። ከተፈጠሩ በኋላ ግን ወደ መፍትሄው መፍጠን ይሻላል ብዬ ነው የማስበው። እና ሁለቱም እንግዲህ እዚህ ቁጭ ብዬ እጠብቃቸዋለሁ። ከመጡ በኋላ ያለውን ነገር እኩል እንሰማና እናስታርቃቸዋለን። አምሮባታል ደግሞ ዛሬ እንዴት ነው? ሰላም ዲናክ በረብ ሰላም ነኝ። ፊሽ ነው አላ ዲናክ አላና ዛሬ በቪዲዮ መጣ መግዲ። አሁን እንደ ትልቅ ሰው ማሰብ መጀመር አለብን። ገብቶሻል አይደለ? ትልቅ ነገር የተፈጠረ አስመሰልሽው እኮ። ያንቺም ማለመመቸት የኔም ማለመመቸት ነው አይደል እንዴ? ለምን ሌላ ነገር የምታስቢው? አይደለም አይ እንደዚህ እንድትሆኝ አልፈልግ እንዴ። ሰላም መጣች። ሰላም አዎ ዛሬ እንድታወሩ ስለፈለኩ ነው። በደንብ ለምን እንደምትጨነቀው ለምንድን ነው በእኔና አንተ ጉዳይ ሳምትገባቁ? እንዴት ነሽ መቅዲ? ሰላም እንዴት ነሽ? ደህና ነሽ? ይቅርታ እሺ፣ በጣም አስጨነቅንሽ። ደህና ነሽ? ኧረ ችግር የለውም። ሰላም ቤተሰቦቻችን እንዴት ናችሁ? ደህና ነን እግዚአብሔር ይመስገን። ጀምራችሁ የምትሰሚው ቪዲዮ ሰላም ባያችሁ መግዳንቺ
እሺ ሰላም እንዴት ናችሁ? ውድና የተከበራችሁ የኛ ቤተሰቦች ደህና ናችሁ ወይ? እኛ ደህና ነን እግዚአብሔር ይመስገን። ያየሁኝ ነበር ኮሜንቱ ምናምን ነገር ግን ደህና ነን ማለት ምንም የተፈጠረ ነገር የለም። እና እኔ መወሰን ስላለብኝ ነው ያልኩት እንጂ ሌላ ምንም ነገር አይደለም። ግን ብቻ እስቲ ጆሲ ደውሎልኛል። እኔ በጣም አስጨንቆኝ ነበር እንደመጣ በጣም እንትን ብሎኛል። ናስ ይመጥቻለሁ ለን ነገር አብረን እንስማው። አሁን ምን መሰላችሁ? ሰላም አሁን አንቺ አይቻለሁ ስትጨነቂ ነበር አዳርሽ ምናምን፣ ምክንያቱም እየደወልሽልኝ ምናምን ስደውልሽም በጣም ጭንቀት ላይ ነበርሽና አንቺ መጨናነቅ የለብሽም። ሲጀመር ይሄ ነገር አንቺን የሚያስጨንቅ ነገር አይደለም። አይ ነው የሆነ ሊረብሽሽ ይችላል፣ ግን ደግሞ ችግሩ የኔና የሷ አለመግባባት ነው እንጂ አንቺ እዚህ ቦታ ላይ ምንም ነገር ያድርገሻል ማለት አይደለም። እየተከፋችሁ እየተደበራችሁ ያላችሁት የኔን እንትን እያነሳችሁ እንደሆነ እየሰማሁኝ ጆሲ አትደበሪ አይክፋሽ ምናምን ማለት አትችልም። ምክንያቱም ያ ሁሉ ሰው ተሰብስቦ እያየን ነበረ። አላቅም እንጃ ተረጋግታችሁ ማውራት እየቻላችሁ ምናምን ያ ሁሉ ግርግር መፈጠሩ ምናምን አስፈላጊ አልነበረም እና ብቻ ግን አሁን እንደ ትልቅ ሰው እንደ ተማረ ሰው ሆናችሁ ችግሮቻችንን ብንፈታ እኔ ለዛ ነው የመጣሁት። ስትደውልኝ እሺ ደስ ይለኛል ብዬ መጣሁ። ችግሩን በሙሉ እንድንፈታው ነውና እና አንቺ ደግሞ ከዚህ በኋላ አልሰራም ምናምን የሚለውን ነገር እንትን ማለት አለብሽ። ገባሻ? አንቺ መምጣትሽ እኮ ለኛ ጥሩ ነገር ነው። የኔና የሷ ጊዜ አለመሰጣጣት አለመመቻቸት ነው እንጂ አንቺ መምጣትሽ እኛ ላይ ያጎደለ አንድም ነገር የለም። ገባሽ አይደለ? ስለዚህ አንቺም እንደዚህ አስተሳሰብ ከአይምሮሽ እንድታወጭ ፈልጋለሁ። ይረብሽሽ አይገባም። የሆነ ያለው ነገር ገብቶሃል ጆሲ? እንደዛ ነው። እኔ ታውቃለህ መጀመሪያም ቤተሰብ ጋር ስመጣ ማንም ሶሻል ሚዲያ ላይ ቶኛ አቅም እኔ ከሶሻል ሚዲያ እንደዚህ አይነት ግርግርም አልወድም፣ እንደዚህ አይነት ጭንቀትም አልወድም። እንዴት ነው በቃ ነግሬሃለሁ ሁሉን ያለውን ነገር አይደለ? አውቃለሁ። እና እዚህ ካንተ ጋር እንድሰራ ከሌሎች ሰዎች ጋር እንድሰራ ከሁሉም ጋር ስታስተዋውቀኝ ደስ ብሎኝ እዚህ እንድቀር ቪዲዮ እንድሰራ የሚያደርገኝ አሁንም ቢሆን ባለፈውም ነግሬሃለሁ የቤተሰብ ፍቅር ነው። እነሱ የሚሰጡኝ አስተያየት በውስጥም እየደወሉ ኮሜንት ላይም እየጻፉ ሁሉንም ነገር እያደረጉ እኔን እዚህ እንድቀር ያደረጉኝ እነሱ ናቸው እንጂ ሌላ ምንም እኮ ምንም የለም አይደለ? ታውቃለህ አንተም። እና የኔ ነገር እንተውና ዋናው እናንተ መስማማት ችግር የለውም። ያለውን ነገር ሰምቻለሁ። አሁን ደግሞ አንቺ ምንድነው ማለት እኔ አሁን በግልጽ እንድታወሪ ፈልጋለሁ ሁሉንም ነገር ማለት ነው። እንደዚህ ተሸፋፍኖ የሚታለፍ ነገር ነገ ምቾት የሚነሳ ነገር ዛሬ ላይ መተው አልፈልግም። ስለዚህ ምንድነው ሐሳብሽን ግልጽ አድርገሽ ንገሪኝ። በቀደም በሰላማዊ መንገድ ለመውራት ሁላ የመጣሽ አይመስልም ነበር። እውነት ለመናገር በጣም እየጮህሽ፣ በጣም ተናደሽ፣ በጣም ስሜታዊ ሆነሽ ነበር። እንደዛ መሆኑ አስፈላጊ አይደለም። ስለዚህ አሁን በተረጋጋ መንፈስ ያለውን ነገር ንገሪኝ። ምንድነው ዝም ማለት የለብሽም መቅዲ፣ ሐሳብሽን በግልጽ ተናገሪ። ጆሲ አይደለም እኮ እኔ ዛሬ ራሱ መምጣቴ ለኔ ይኸውልህ ይቅርታ ማለት ቤተሰቦች እናንተም ሁላችሁንም ይቅርታ። ግን ይሄን ይቅርታ ያልኩበት እንትን እዚህ ጋር ለሁላችንም እኔ እዚህ ጋር ተናድጄ ነው ማለት የነበረን ጓደኝነት አለ። እናንተም ታውቃላችሁ በጣም ረጅም ዓመት ከእናንተ ጋር ረጅም ጊዜ ከእናንተ ጋር ቆይተናል። ብዙ ነገር አይታችኋል፣ ብዙ ነገር አሳውቀናችኋል። ከእናንተ ጋር በጣም ትክክለኛ ቤተሰብ እስኪመስለን ድረስ አብረን ሆናል። ግን በትንሽ ጊዜ ባልሆነ በትንሽ ጊዜዎች ይሄ ነገር ተፈጠረ። እኔና እሱ በጣም ተለያየን ማለት ጆሲ ለኔ እዚህ ጋር መተን ቪዲዮ እንደምንቀርጸው አይደለም። በቃ ቪዲዮ ቀርጸን የምንለያይ ሰዎች ነገር አይደለም። በቃ በደንብ በጣም ክሎዝ ነን፣ እናወራለን። የሆነ ሀሳብ ጆሲ እንደዚህ ሀሳብ መጥቶልኛል ምን ታስባለህ? መጥሊ እንደዚህ ሀሳብ መጥቶልኛል ምን ታስቢያለሽ? ለምንድን ነው የቀረሽው? እሺ ለምንድን ነው ያልደወልሽው? ዛሬ ለምንድን ነው የማይመችሽ? ዛሬ ካልተመቸሽ ነገ ነይ የምንባባል ሰዎች ነን አይደል?
ይሁን ነገር አብረን እናሳልፍ በጣም ብዙ ነገሮቻችን አብረን እንተናለን አሁንም ቢሆን ይሄን ነገር አልቀረም ብዙ ነገሮቻችን ግን ያወራው ነው ይሄንን ነገር እኔ ዛሬ ላይ ችግር የለም ሌላ ሰላምም እኮ ባትመጣኩ ሌላ ሰው መጣቱ እኮ አይቀርም ማለት በጊዜ ሂደት እኮ በጣም ብዙ ከብዙ ሰው ጋር የተላመድን የተዋወቅን የምንሄድበት ኦፖርቹኒቲ ነው የሚፈጠረው ይሄ ስራ እስከሆነ ድረስ ማለት ስራ እስከያዘው ድረስ ያ ሰው መምጣት ካለብን እንመጣለን አዲስ ስራ መስራት ካለበት እንሰራለን ብዙ ነገሮችን ሰው ከብዙ ሰዎች ጋር የተዋወቅና አብረን ነው እየሄድን ብዙ ነገሮችን መስራት የምንችለው እኔ ይሄ ነገር ይሁን አይደለም ግን ሌላ ሰው ቢመጣ ጆሲ እንደዚህ ነው የሚሆንብኝ እኔ እሱን ነው የተናደድኩት እኔና እሱ እያወራን አይደለም በሁለት ቀን ካላወራን ራሱ በጣም በኃይለኛው ተጨቃጭቀን ነው ለምንድነው ሁለት ቀን ሙሉ ያላወራ ነው ብለን ምን ደዋወል ሰዎች ነን በትንሽ ነገር እንኳን በጣም እንጣላለን እኮ እንጣላም አይደለም ግን ዛሬ ሰላም መጣች ችግር የለም ሌላ ሰው ቢመጣ ችግር የለም እኔ ከሰላም ጋር ችግር አይሆንብኝ አይደለም ግን እኔና እሱ ማውራት አቆምን በቃ እሷ ስልክ እኔም እንደዚህ ማለት ጀመርኩ እሱ ስልክ አልተነሳለት በቃ እሱ ስልክ ካልደወልኩለት ወይም እሱ ካላነሳልኝ በቃ ችግር የለውም ማለት ጀመርኩኝ እሱም እንደዛ ዘበቃ ዛሬ አልተመቻ ስራ ክላስ ስለሆነች ነው እንደዚህ ስለሆነች ነው ምናምን ነገር ብሎ ላይክ ምክንያቶችን መስጠት ጀመረ ለራሱ ለያናዱ ነገሮች ምክንያት መስጠት ጀመረ ይሄ ደግሞ ምንም ሊሆን አይችልም ያወራን አይደለም እኔ የሆነ አዲስ ሀሳብ ያመጣልኝ ጆሲ መቸው ይሆን ወይ ማለት ጀመርኩኝ ይሄ ደግሞ መፈጠር የለበትም እናንተም ጋር ራሱ ቪዲዮ መስራት ካቆምን በጣም ረጅም ጊዜ ሆኗል ይሄ ነገር ለምንድን ነው ያልኩት ዛሬም የመጣሁት ለመጨቃጨቅ አሁን እኮ ነው ስሚኝ አሁን የትላንትን ወሬ እየደገምን ነው ገባሽ አይደለ ስለዚህ የትላንትን ወሬ እንርሳው ዛሬ የመጣሁት አንድ ላይ እንድንታረቅ እንድትታረቁ ነው እንጂ የትላንትን ወሬ ድጋሚ ፈጥር ለመጨቃጨቅ አይደለም ገባሻ በቃ ያለፈው ነገር አልፏል ምናምን ነገር በቃ ከብቻ አሁን ሌላ መናገር የምትፈልጊው ነገር ካለ መናገር ትችያለሽ እንጂ ድጋሚ ትላንትናን ወሬ አሁን መድገም ተገቢ ነው ብዬ አላስብም እሺ ይሁን እኔ መጨቃጨቅ አልፈልግም ይለብኝንም ጻይ መጣት አልፈልግም እዚህ ጋር በቃ የተፈጠረው ነገር ይሄ ነው ካታችን አውቀሃል እኔ ያን ነገር ልጠይቅክ ጆዬ ለኔ ስሜት አለ ወይስ ይለ መቅዲ እንደዛ ነው የምታስቢው እኔ ላንቺ ስሜት አለኝ ሌላ ነገር እንድታስቢ አልፈልግም ገባሽ አይደለ እኔም ላንተ እኮ ስሜት ስላለኝ ነው እንደዚህ መሆነው እኮ ታዲያ ስሜት ምን እንደዚህ መሆን ያደርጋል እንዴ እንደዚህ ብዙ ነገሮችን እንድትቆጭ እንድትነጫነጭ ያደርጋል እንዴ ጊዜ እየሰጠኸኝ እና እናንተ ሁለታችሁም ስሜት ካላችሁ ለምን አብራችሁ አሰሩ ሰላም ደግሞ ለምን እንደዚህ ትያለሽ አንቺኛ ጋር መሆንሽ ምንም ያጎደለ ነገር የለም ሌላ ነገር እንዲሰማሽ አልፈልግም እኔ ከመጣው በኋላ ጆሲ ያን ያህል ክሎዝ አትመስሉኝም የብዙ አመት ጓደኝነት እንዳላችሁ ምናምን አውቃለሁኝ ግን ደግሞ ማለት እኔ እንጃ ያን ያህል አታወሩም ያን ያህል አትገናኙም ያን ያህል ቪዲዮ አትሰሩም እና እኔ የሚመስለኝ ኖርማል ነበረ መቅዲም እንደሰማሁት ከሆነ የሆነ ታይም ላይ በደንብ እናወራ ነበር ታውቃለህ ኖርማል ፍሬንድ ብቻ እንደሆናችሁ ነበር ማውቀው እና ይሄን ያህል አልመሰለኝም ነበር ስለዚህ እኔ ነኝ በመሃል ላይ ገባሁት ማለት ነው ለምን እንደዚህ ታያለሽ ሰላም በእግዚአብሔር እንዴ መቅዲ ዝም አትበያ ምን ልበል ጀስት እየተናገርኩኝ ነው ግን ገብቶኛል አሁን ለኔ ምንም ማስረዳት አይጠበቅባችሁም ስለዚህ እናንተ ከዚህ በኋላ አንድ ላይ ቪዲዮ መስራት አለባችሁ አንቺስ እኔ ነኝ እኮ የመጣሁት አይደለ ጆሲ እኔ ነኝ የመጣሁት ሰላም እንደዚህ እንድታስብ ያልፈልግም እንዳስብ ያደረከኝ እንድታስብ አይደለም ማትበለኝ እየሰራችሁ ነው እኮ እናንተ እኮ በጣም አሪፍ ላይ ናችሁ እኮ አሁን በጣም አሪፍ ላይ ናችሁ ቤተሰቦችን በጣም አሪፍ ላይ ናችሁ ያላችሁ ብቻ እኔ ማለት ነው እኔ እኮ አልነበረ እኔ ነኝ መውጣት የነበረብኝ አይደል ለምን እንደምትወጡት ሁለታችሁም አለ መውጣት ይቻላል ተጓብታችኋል ሁለታችሁም አለ መውጣት ይቻላል ምን ሆናችሁ ነው በቀደም እሷን ዛሬ ደግሞ አንቺን ሰላም ለምን ደስ ያለሽ እኮ አውርታችሁ ተግባባችሁ ጆሲ እኔ እዚህ ጋር ማጣትም አልፈልገው የቤተሰብ ፍቅር ነው ታውቃለህ ለነሱ ያለኝ ነገር እነሱ ለኔ ያላቸው ነገር እዚህ ጋር ታውቃለህ አይደለ አውቃለሁ ኦኬ ችግር የለውም በቃ ስለዚህ እናንተ መስራት አለባችሁ እናንተ ስሩ ተረጋግተህ ህይወትህን አስተካክል ህይወትህን ምራው ለምን እንደዚህ የምትይኝ ምን እያልሽኝ ነው ጆሲ ምን እንደልነው እየፈለክ ያለኸው እኮ ምንም እንድትይኝ አይደለም ግን ሶስታችንም አንዱ ነው መስራት ይቻላል በቀደም እሷን እንደዛ አልኩኝ ዛሬ ደግሞ አንቺ እንደዚህ ማለት አለብኝ እኔ በዚህ አይነት ሁኔታ መስራት አንችልም ይኸውልሽ ሰላም እኔ ለጆሲ ፊሊንግ አለኝ ማለት ስሜት አለኝ ማለት ካንቺ ጋር አንቺ ከኛ ጋር ትሰሪም ወይም ደግሞ እንድትሰሪ አልፈልግም ማለት አይደለም
አንቺ ከኛ ጋር መስራት ትችያለሽ። እኔ እኮ ችግር የለም አሁንም እኮ የሰራን ነው ነገ እንሰራለን ከነገ እንሰራለን ችግር የለም እኮ ምንም የተፈጠረ ነገር የለም ምንም ነገር አይፈጠርም ችግር የለም የነበረው ነገር ሁሉ መኖር ችግር የለም መስራት ትችላላችሁ ቪዲዮ እኔ ማለት ነው ስሚ መጀመሪያ ሲመጣ የነበረው ሌላ ነው አሁን እየተፈጠረ ያለው ሌላ ነው አይደለ ከጆሲ ጋር አንቺና ጆሲ ያላችሁ ነገር ሌላ ነበር አሁን ላይ እየሰሙት ያለው ነገር ሌላ ነው እኔ እንደዚህ አይነት ነገር ቶሎ መቀበል አልችልም ስለዚህ ችግር የለውም እናንተ በሰላም አሁን ስሚኝ አሁን አንድ ጊዜ አዳምጪኝ ይኸውልሽ ሰላም አብረሽ መስራት ትችያለሽ ከጆሲ ጋር አብረሽ መስራት ትችያለሽ እኔ ከጆሲ ጋር ባለፈው የሚያነጫነጨኝ የነበረው ጊዜ ስላልተሰጠና ስላላወራ ነው የነበረው አይደለ አሁን ላይ ግን ችግሩ ተፈቷል በቃ ችግር የለም መስራት ትችያለሽ አንቺም ከጆሲ ጋር ቪዲዮ መስራት ትችያለሽ እኔም ከጆሲ ጋር መስራት እችላለሁ ምንም ችግር የለብንም ሁለታችንም እኩል መስራት ያለብን ነገር ሰርተን ማቅረብ በደንብ መስራት እንችላለን በደንብ ማለት እንችላለን ለዛ ችግር የለውም ስለዚህ አንቺ ያው ፍላጎትሽ እኔ ጋር መሆን ነበር አሁን ታርቀናል ሁሉ ነገር ተስተካክሏል ማለት ነው ስለዚህ ኖርማል ነው ምንም ችግር የለውም መስራት ትችያለሽ መስራት እንችላለን እናንተ ለሁለት ሰው ችግር የለውም ሰላም እንደዚህ አትበይ እኔ ግን ከዚህ በኋላ ከእናንተ ጋር መስራት አልችልም በቀደማ እሷን ዛሬ አንቺን ለምን እንደዚህ ይሆናል ቆይ እኔ ተስማምተን ለምን አንሰራም እኔ ስመጣ የሁለታችሁ ነገር እንደዚህ አልነበረም አይደል አንቺም ታውቂያለሽ የነገርሽኝ ነገር ሌላ ነው አንቺም ቪዲዮ ላይ አንቺም እንትን ላይ ተለቀቀው ነገር ሌላ ነው እያልሽ የነበረው ሌላ ነው አሁን የተፈጠረ ያለው ነገር ሌላ ነው እኔ ደግሞ ይሄንን ቶሎ አክሴፕት ማድረግ አልችልም ስለዚህ ከኔ ጋር እንደኔ የተነገረኝ የነበረው ሌላ ነው እያየሁ የነበረው ሌላ ነው አሁን ደግሞ የተፈጠረ ያለው ነገር ሌላ ነው ስለዚህ እናንተም በሰላም ቪዲዮ መስራት ትችላላችሁ እኔ ነኝ መሀል ላይ መጣው ለሁሉም ነገር በጣም ነው ማመሰግነው በጣም ሰላም አረበና ሻኒ ተረጋጊና ወሪኝ ሰላም እሺ ሰላም በእናትሽ እባክሽን ጆሲ እኔ አሁን ላይ እኔ መርዳት አልችልም ስለዚህ ተወኝ በቃ ተወኝ እኔ ያለሁበትን ስሜት የምትረዳው አሁን እኔ ባለሁበት ቦታ ላይ ስትሆን ነው ስለዚህ በቃ ተወኝ ጆሲ ተወኝ በቃ ጆሲ የህይወትን ተመዝማዛ ጉዞ ለመወጣት ልቤም ተስፋን ይዞ